ይሄን ቪዲዮ እስኪ አብረን እንየው። እንዴት ዋላችሁ ጋይስ? የዛሬ አበባዎች የነገ ቶፒክ ሃፒ ሰንዴይ። ሊያይ ምን ሆነሽ ነው ጠፋሽ ካላችሁ ስሰራ ሳጸዳ ስንት ነገር ሳረጉዬ አሁን ነው የጨረስኩት። የባሌን ሸሚዝ ሻውርስ ያደረኩት። ለማንኛውም ግን ይሄንን ፎቶ ስታዩ እርግጠኝነት ብዙዎቻችሁ ልትሳደቡ አፋችሁን አሞጥሙጣችሁ ልትመጡ ይችላላችሁ። ግን እውነት ነገር ከመናገር ወደ ኋላ አለ። ስድባችሁንም ምናችሁንም ምንም ብዙም ይሄን ያህል ምፈራ ሰው አይደለሁ። ግን አንድ ነገር ላሰማችሁና የራሴን አስተሳሰብ ልንገራችሁ። ያደረግነው ያለነው ምንድነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና እኔ ግን አንድ ነገር ልንገራችሁ። ኦኬ፣ መቼም ይሄ ሰው የተናገረው ነገር ትክክል ነው የምትሉ ከሆነ በእውነት ነው የምላችሁ፣ ከሱ ያልተናነሳችሁ ሰዎች ናችሁ። በጣም ያሳዝናል። ስንት የተራበ፣ ስንት የታመመ፣ ስንት የተቸገረ፣ ስንት የወደቀ፣ ስንት ነገር እያለ ረሱል መሐመድን በዚህ ሰዓት አንስቶ በጾም ሰዓት እንደው እንደ አጀንዳ አድርጎ ማውራት ምንድን ነው ትርጉሙ? ንገሩኝ እስቲ ንገሩኝ። ራሳችሁ እንደው ራሳችሁ እኔን ሳትናገሩ ለምን ይሄ ሰውዬ ያልጠራውን ያልደረሰበትን ረሱል መሐመድን አንስቶ ትሸማቀቁበታላችሁ? ምናምን እንኳን አይደለም ሙስሊሞች ዓለም ሁሉ የማይሸማቀቅበት ነገር ነው። እኛ እኮ የአስተሳሰብ ችግር ስላለብን ነው እንጂ ኢየሱስን በለው አላህን በለው ክርስቶስን በለው ጋድን በለው ምንም በለው ፈጣሪ አንድ ነው፣ ስሙ ነው ብዙ። ስለዚህ እኔና እናንተ ወይም ደግሞ እሱና አንድ የሙስሊም ልጅ ተከባብረው የሚኖሩት የእሱን ስለጠላው የእሱን ስለናቀ ስለ አይደለም። የራስን ለመውደድ ሌላውን ማንቋሻሽ ወይ መጥላት ተገቢ ነው ብዬ አላምንም። ብሔርተኝነት፣ ዘረኝነት፣ የሃይማኖት ማንቋሸሽ እንደ ጉንፋን ነው። ለእናንተ ለምትጠሉ ሰዎች ኖርማል ሊሆን ይችላል። ምንም ለማያውቀው ግን ጉንፋን ነው። ጉንፋን ደግሞ ሁሉንም አዳርሶ ሁሉንም አጋጭቶ ከዛ ዙሪያ እንደፋድፎ ነው የሚድነው። ስለዚህ የምታወሩትና የምትናገሩትን ባታውቁ ዝም ብትሉስ ምን አገባው? የራሱን ስንት በመስመራቸውን ያጡ ቲክቶክ ላይ የምናያቸውን ዘልዛላዎች መምከር ይሻላል ወይስ ያልደረሰበትን መድረስ? የራስን ለመውደድ የሌላውን ማንቋሸሽ እናንተ እንድትከተሉት ሰፖርት የሚያደርገው እንዲበዛ ነው ወይስ ምንድን ነው? ንገሩኝ እስቲ። አይቻለሁ አንዳንድ የሙስሊም ልጆችን የማርያምን ፎቶ ምስል ዘቅዝቀው ሲሳደቡ። እኔ በምስል አላምንም። አክቹዋሊ ግን ምን ይሉታል? ፍርድ እግዚአብሔር ነው። ልክ እናንተ እኮ ከፈጣሪ ጋር በጣም ቤስት ፍሬንድ ነን፣ የእኛ ሞዴሬተር ኢየሱስ ነው አላህ ነው እስከ ማለት ድረስ ደረሳችሁ። ማን ተከራካሪ? ፍርድ የፈጣሪ ነው፣ ለሱ ተውት። ከዛ ውጭ ግን እናንተ ብዙ የሚሰራ ነገር እያላችሁ ብዙ የሚደረግ ነገር እያላችሁ ያልደረሰባችሁን የምድሩን ሳትጨርሱ የሰማዩን ልታናግሩ የምትሄዱ ማን ናችሁ? አንድ የጴንጤ ተወላጅ የጴንጤ ሃይማኖት ተከታይ፣ እኔ ጴንጤ አይመቸኝም ብዙ፣ ግን መጥቶ ሲናገር መናፍቅ ብላችሁ ታንቋሹታላችሁ። አንድ ወደዚህ ደግሞ መጥቶ ሲናገር ማን ስለሆናችሁ ነው? ምን ስለሆናችሁ ነው? የሌላውን በማንቋሸሽ ከፍታ አለ ብላችሁ ካመናችሁ ተሳስታችሁ። ስለ እውነት ነው የምላችሁ። መጀመሪያ እናንተ ማወቅ ያለባችሁ ስንት ሃይማኖት አለ፣ ስንትና ስንት አይነት ብሔረሰብ አለ፣ ስንት ቋንቋ አለ፣ ምን አይነት ነው አበላላቸው፣ ኢትዮጵያ ጥግ ለጥግ እንዴት ነው ህይወቱ፣ የሰው ልጅ መኖር እንዴት ነው ምናምን ብላችሁ ይሄን ያልተመራመረ ሰው ቀጥታ መጥቶ ሰውን አጀንዳ ነው። እመኑም አትመኑ በዚህ ሰዓት ይሄ አልነበረም። ሌላ ብዙ ነገር ነበር አጀንዳን ያስቀየራችሁ። እሱ አንድ ሰው ነው ይዞት የሚጠፋው፣ ግን ብዙዎቹን ያልገባችሁ ነገር ደግሞ እሱ ጋር ገብታችሁ ልክ ነህ ያላችሁ የሙስሊሙ ልጅ የማርያምን ፎቶ ምስል ዘቅዝቃ የተሳደበችው ጋር ደግሞ ገብታችሁ ልክ ነሽ ያላቻቸው እናንተ ሁለት ናችሁ። ይዛችኋቸው ገደል የምትገቡት እና የምታባሉት ግን ብዙዎች ናቸው። የሚያሳዝነው ይሄ ነው። ሁላችሁም አዋቂ፣ ሁላችሁም በጣም ሼሞኒው ጋይስ ልታፍሩ ይገባል። እኔ ማንነቴን እወዳለሁ፣ ማንነቴን አከብራለሁ። የሌላውን በማንቋሸሽ ግን አይደለም። የራሴን ስለምወድ የራሴን ስለማከብር ነው የሌላውን ማከብር። ካልሆነ ዝምታን እመርጣለሁ። አፈር ብሉ ብዬ ብል ግን ቅር አይበላ። ፊድባክ ፈልጋለሁኝ። ኮሜንት ላይ አስተያየት፣ ማንኛውንም አስተያየት እንድትሰጡ ነው የምፈልገው።